ጋይስ ዲቪ 2026 ሪዛልት ሊለቀቅ ኦልሬዲ አንድ ቀን ብቻ ነው የቀረው። ሜይ 3 2025 ማለትም በእኛ በኢትዮጵያ አቆጣጠር ደግሞ ነገ ቅዳሜ ሚያዝያ 25 ይለቀቃል። ወይም ደግሞ ከነገ ጀምሮ ውጤታችሁን በይፋ ማየት ትችላላችሁ ማለት ነው። ከመስከረም 22 2017 እስከ ጥቅምት 28 2017 ድረስ የነበረውን ዲቪ የሞላችሁ ሰዎች እንግዲህ አሁን ውጤታችሁን የምታዩበት ቀን ደርሷል። አምና እንግዲህ ወደ 55,000 የሚጠጋ ሰው ነው ይሄ እድል የደረሰው። ዘንድሮም ይሄ ቁጥር አይቀንስም። በየአመቱ ወደ 50,000 የሚጠጋ እድለኛ የቅርብ ቤተሰቦቻቸውን ሳይጨምር ማለት ነው የዲቪ ሎተሪ በማሸነፍ ወደ አሜሪካ ይጓዛሉ። አብዛኛው የሚሄደው ወይም ደግሞ ሰሌክት የሚደረገው ደግሞ እንደሚታወቀው ከአህጉራችን አፍሪካ ነው። ከዚህ ውስጥ እንግዲህ ከ6 በመቶ እስከ 8 በመቶ የሚሆነው ሰው ደግሞ ከኢትዮጵያ ነው የሚሄደው። ሰው እንግዲህ ዘንድሮ ዲቪ የሞላችሁ ሰዎች ከነገ ቅዳሜ ሚያዝያ 25 ጀምሮ ውጤታችሁን ማየት ትችላላችሁ። የሚታዩበትን ትክክለኛ ዌብሳይት ሊንኩን እዚሁ ቪዲዮ ዲስክሪፕሽን ላይ ያስቀምጥላችኋለሁ። ስለዚህ ውጤታችሁን እንዴት እንደምታየው ደግሞ ላሳያችሁ። በቅድሚያም እንግዲህ ወደ ኮምፒውተራችሁ ወይም ደግሞ ወደ ስልካችሁ ብሮዘር ትሄዳላችሁ። እኔ ማሳያችሁ በስልክ ነው፣ ምክንያቱም ብዙ ሰው እጅ ላይ የሚገኘው ስልክ ስለሆነ ቀላሉ ምስ ስለሆነ እኔ በስልክ ነው ማሳያችሁ። እንግዲህ ወደ ሰርች ባሩ ላይ ትሄዱና www ዲቪ ፕሮግራም ልክ እዚህ ከፊት እንደመጣውላችሁ ዲቪ ፕሮግራም state ጆቪ ትሉታላችሁ። 2026ም መጨመር ትችላላችሁ። ዌብሳይቱን እኔ ዲስክሪፕሽን ሊንኩን አስቀምጥላችኋለሁ፣ ዲስክሪፕሽን ላይ አስቀምጥላችኋለሁ። ይህን ትከፍቱታላችሁ ማለት ነው። ልክ ከላይ ልክ እንደመጣው የኤስ ዲፓርትመንት ኦፍ ስቴት ጆቪ የሚለውን ትነኩታላችሁ። እንደዚህ ዳሽቦርዱ ልክ እንደዚህ ይመጣላችኋል። እዚህ ጋር ስለ ዲቪ 2026 ኢንትራንስ ስታተስ ቼክ እንዴት እንደምታደርጉ ይነግራችኋል። ኢንትራንስ ሜንዜር ኮንፈርሜሽን ኢንፎርሜሽን ስሩ ዘ ሊንክ ቢሮ ስታርቲንግ አት። ይህ እንግዲህ ከነገ ከቅዳሜ ሜይ 3 2025 ጀምሮ ማየት እንደምችሉ ነው። እንዲሁም ደግሞ ሬጂስትሬሽን ፔሪዱ የተከፈተው ከኦክቶበር 24 ኦክቶበር 2 ማለት ነው ከኦክቶበር 2 24 እስከ ኖቬምበር 7 2024 ማለት ነው። ቅድም እንዳልኳችሁ ከመስከረም 22 እስከ ጥቅምት 28 የሞላችሁ ሰዎች እንግዲህ ከነገ ከቅዳሜ የካቲት ማለት ሚያዝያ ከነገ ሚያዝያ 25 ጀምሮ ማየት እንደምችሉ ነው። እንግዲህ ውጤታችሁን የምታዩት እንግዲህ እዚህ ጋር ቼክ ስታተስ የሚል አለ። እሱን ትነኩታላችሁ። ይሄኛው ሲመጣላችሁ ኮንቲኒው ትሉታላችሁ። እንግዲህ ውጤታችሁን ለማየት 3 ነገር ያስፈልጋችኋል። አንደኛው ኮንፈርሜሽን ኮድ ነው። ሁለተኛው ላስት ፋሚሊ ኔም፣ ይሄ ማለት የአያታችሁ ስም ማለት ነው። ሶስተኛው የር ኦፍ በርዝ ነው። የር ኦፍ በርዝ እንግዲህ የተወለዳችሁበት ቀን ማለት ነው። ስትመዘገቡ ያስገባችሁትን የር ኦፍ በርዝ ታስገባላችሁ ማለት ነው። መጨረሻ ላይ እንግዲህ እዚህ ጋር አውተንቲኬሽን ይጠይቃችኋል። ካራክተር አለ እዚህ ጋር ካፒታል ከሆነ ካፒታል፣ ቁጥር ከሆነ ቁጥር፣ ስሞል ከሆነ ስሞል የተጻፈውን እዚህ ጋር እንዳያችሁት የተለያየ ካራክተር ስለሚደርሰው እሱም በትክክል ታስገባላችሁ። እነዚህም እንዳለ አራቱንም ነገር ሞልታችሁ ከጨረሳችሁ በኋላ ሰሚት ነው የምትሉት ማለት ነው። እዚህ ጋር እንግዲህ ቅድም እንደነገርኳችሁ ኮንፈርሜሽን ኮድ ኮንፈርሜሽን ነምበራችሁ ከጠፋባችሁ ከድርጅቱ ምንም የሚላክላችሁ ኢሜይልም ሆነ ደብዳቤ ስለሌለ የግድ እሱን ለማስታወስ አለባችሁ። ድንገት እንኳን ሰሌክትድ ብትባሉ ይሄ ድል ሊያመልጣችሁ ነው ማለት ነው። ኮንፈርሜሽን ነምበራችሁን ለሌላ ጊዜም ማስቀመጥ አለባችሁ፣ እንዲሁም ደግሞ ማስታወስ አለባችሁ ማለት ነው። እንግዲህ ከነገ ከቅዳሜ ጀምሮ እንግዲህ ውጤታችሁን ማየት ትችላላችሁ። ሰሌክትድ የተባላችሁ እንግዲህ እንኳን ደስ ያላችሁ ማለት ፈልጋለሁ በቅድሚያ። እንዲሁም ደግሞ ሰሌክት ያልተደረጋችሁም ሰዎች እንግዲህ ቀጣይ ዓመት የእናንተ ጊዜ ሊሆን ስለሚችል ሞክሩ፣ የሚሆን አይታወቅም እና መልካም እድል እመኝላችኋለሁ። ጋር ማወቅ ያለባችሁ አንድ ነገር ኮንፈርሜሽን ቁጥራችሁ ከጠፋ ሰሌክት ብትደረጉ እንኳን ደብዳቤም ሆነ ኢሜይል ስለማይላክላችሁ የግድ ኮንፈርሜሽን ቁጥራችሁን ማወቅ ወይም ማስታወስ አለባችሁ። እንዲሁም ደግሞ አንዳንድ ሰዎች ስለ ክፍያ ሲጠይቁ ሰምቻለሁ። እንዳለ መረጃ ከሆነ ከኢንተርቪው በፊት እያንዳንዱ አመልካች
የዲቪ ቪዛ ክፍያ መክፈል ይኖርበታል። ለዲቪ 2024 አመልካቾች ማለትም ባለፈው ዓመት ማለት ነው ክፍያው ለአንድ ሰው $330 ነበረ። ይህ ክፍያ እንግዲህ ቪዛ ቢሰጣችሁም ባይሰጣችሁም የማይመለስ ክፍያ ነው። ቤታችሁን እንግዲህ በዚህ መልኩ ማየት ትችላላችሁ። ለሞላችሁ ሰዎች በሙሉ ፈጣሪ እንግዲህ ፍላጎታችሁን አይቶ ያሳካላችሁ። ካልተሳካላችሁ እንግዲህ በጊዜው ይሆናል። ቀጣይ ዓመትም ስላለን ሞክራለን። ብቻ ለሁላችሁ መልካም እድል ይሁንላችሁ። ቪዲዮ ከጠቀማችሁ ላይክ ማድረግ እንዳይረሳ፣ እንዲሁም ደግሞ ቪዲዮ ለሌሎች እንዲደርስ ሼር ማድረግ እንዳይረሳ። ለቻናሉ አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ቪዲዮ እንገናኛለን። ቻው።